ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ አደም ፋራህ የፓርቲያችን ምክትል ፕሬዝዳንት፣ የተከበራችሁ የብልጽግና ፓርቲ አመራሮችና አባላት፣ ጥሪ የተደረገላችሁ እንግዶች፣ የሀገራችን ህዝቦች፣ ክቡራትና ክቡራን፣ በቅድሚያ የሐሳብ ልዕልና ለሁለንተናዊ ብልጽግና በሚል መሪ ቃል የፓርቲያችን 5ኛ ዓመት ምስረታ በዓል መዝጊያ ፕሮግራም አካል ለሆነው ታሪካዊ አውደ ርዕይ እንኳን በደህና መጣችሁ ለማለት ፈልጋለሁ። እንደሚታወቀው ባለፉት 5 ዓመታት በሀገራችን የተከናወኑ ጉዳዮች የብልጽግና ፍንጣቂ ጨረሮችን በማሳየት ረገድ በመቶና በ200 ዓመታት ታሪክ ውስጥ ከተከናወኑ እጅግ የበዙ እንደሆኑ የሚታይ ሀቅ ነው። በታሪካችን በ25 እና በ50 ዓመታት መካከል የሚደረጉ ነገሮች ናቸው በወራትና በቀናት መካከል ሲካሄዱ የነበሩት። አዲስ አበባ ከተማ በ150 ዓመት ታሪኳ ያካሄደችውን ለውጥ እና በዚህ ጥቂት ዓመታት ያካሄደችውን ለውጥ መመልከት ብቻ የለውጡን ፍጥነት ጥራትና ብዛት ያሳየናል። ከለውጡ ፍጥነት ጥራትና ብዛት የተነሳ የመጡትን ነገሮች ቶሎ ቶሎ እንረሳቸዋለን። በዘመናችን የሆኑትን ብቻ ሳይሆን ስንማርባቸውና ስንታገልባቸው ስናማረራቸው የኖሩትን ግፎችና መከራዎች ጭምር እንዘነጋቸዋለን። ይህም የትግላችን ውጤትና ድላችንን በሚገባ እንዳናጣጥም ሸፍኖናል። ለዚህ ነው በተገኘው አጋጣሚ ሁሉ መልሰን መላልሰን ነገሮችን ማስታወስ የሚያስፈልገን። ይህ አውደ ርዕይም የተዘጋጀው ከዚሁ እሳቤ በመነሳት ነው። ክቡር የፓርቲያችን ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የብልጽግና ፓርቲ ምስረታን እንቁላል ከውስጥ በመስበር ከሚገኝ አዲስ ህይወት ጋር አመሳስለውት ነበር። ብልጽግና ለ3 አስርት ዓመታት ኢትዮጵያን ሲመራ ከነበረው ከኢህአዴግ ማህፀን ውስጥ የተወለደ አዲስ እሳቤ ነው። ይህ አዲስ እሳቤ የብልጽግና ፓርቲ ሆኖ ህዳር 21 ቀን 2012 ዓ.ም ተመሰረተ። ብልጽግና አካታችነትን፣ ሚዛን መጠበቅን፣ ስብራት መጠገንንና ፍትሃዊ ተጠቃሚነትን መሰረት አድርጎ የተመሰረተ ፓርቲ ነው። ብልጽግና አካታችነትን ለመተግበር 3 መንገዶችን ተጠቅሟል። የመጀመሪያው ግንብን ማፍረስ ነው። ዳርና መሃል፣ ዋናና አጋር፣ ዲያስፖራና ሀገር ቤት፣ ህዝባዊ መሰረትና ህዝባዊ መሰረት ያልሆነ የሚሉ ህዝብ የሚለያዩ ግንቦችን አፍርሷል፣ እያፈረሰም ነው። ራሱም የለውጥ መሪ ሆኖ አንድ ህብረ ብሔራዊነት ያለው በሐሳብ ላይ የተመሰረተ ፓርቲ ገንብቷል። ሁለተኛው ጠላትና ወዳጅ ከሚል የፖለቲካ አሰላለፍ መውጣት ነው። የውስጥ ፓርቲ ዲሞክራሲን በማበረታታት የሐሳብ ተገዳዳሪነትን እንደ ጸጋ በመውሰድ ለዘመናት ከኖርንበት የፍረጃ የጥላቻና የበለው አውድመው ፖለቲካ በመላቀቅ ብልጽግና ረጅም ርቀት ተጉዟል። ተቃዋሚ የሚባሉ የፖለቲካ ኃይሎች ተፎካካሪ የተባሉት በለውጡ ዘመን ነው። ኢትዮጵያ እንዳይገቡ ታግደው የነበሩ የፖለቲካ ኃይሎች በሰላማዊና በህጋዊ መንገድ የሚታገሉበትን መድረክም አዘጋጅቷል። በሚዲያ፣ በሲቪክ ተቋማት፣ በፍትህና በማረሚያ ቤት የነበሩ ለኢትዮጵያ የማይጠቅሙ ህጎች፣ አሰራሮችና አሳቢዎች በማስተካከል የተሻለ የፖለቲካ ምህዳር ፈጥሯል። ሶስተኛው ተግባራዊ ምሳሌ መሆን ነው። በመንግስት ኃላፊነት የተፎካካሪ ፓርቲ አመራርና አባላት ከላይ እስከታች መዋቅሮች በመመደብ ለሀገር ግንባታ በጋራ መስራት እንደሚቻል በተግባር አሳይቷል። ብልጽግና ከተፎካካሪ ፓርቲዎች ጋርም በየጊዜው በሀገራዊ ፖሊሲዎችና አፈጻጸሞች ላይ ይመክራል። የዲሞክራሲ ተቋማትን ነፃና ገለልተኛ በማድረግ ለህጋቸውና ለውሳኔያቸውም ተገዢ በመሆን ቃሉን በተግባር ገልጧል። ኢትዮጵያ ውስጥ ለውጥ እንዲመጣ ካደረጉ ምክንያቶች አንዱ የሚዛን መዛነፍ ነው። በትናንትና ዕዳና በትናንት እሴት በሀገር በቀልና ከውጭ በሚመጡ በህብረ ብሔራዊነትና በአንድነት በቡድን መብቶችና በግል መብቶች በብሔር ተዋጽኦና በሜሪት በምስራቅና በምዕራብ በክልሎችና በፌዴራል መንግስት መካከል ሚዛን መጠበቅ ችግር ነበር።
ይህ ሚዛን በመዛነፉ ሀገረ መንግስቱ ጠንካራና ቅቡልነት ያለው እንዳይሆን አድርጎት ኖሯል። ብልጽግና በአዲስ እሳቤ እየፈታው ያለው ይህንን የሚዛን መዛባት ነው። ኢትዮጵያ አያሌ ታሪካዊ ስብራቶች የገጠሟት ሀገር ናት። እነዚህ ስብራቶች በየጊዜው አጋጣሚ ባገኙ ቁጥር እየተናጉ እድገቷን ይገታሉ፣ ህዝቦቿን ያጋጫሉ፣ ለጠላት በር ይከፍታሉ፣ ጥንካሬዋን ያዳክማሉ። እነዚህ ስብራቶች ለመጠገን እንደ ሀገር ለዘመናት ያልተግባባንባቸውን ጉዳዮች ለመፍታት እንዲቻል ሀገራዊ የምክክር ኮሚሽን አቋቁመናል። ለዘመናት የቆዩ የፖለቲካ ቁስሎችን ለማከም የሽግግር ፍትህ ፖሊሲ ዘርግተናል። ከትጥቅ ጋር የነበረንን ፖለቲካዊ ጋብቻ ለማፍረስም የተሃድሶ ኮሚሽን መስርተናል። አያሌ መስዋዕትነት ሲያስከፍሉ የቆዩ ነጠላ ትርክቶችንን በመቀየር አሰባሳቢ ወደ ሆነው የወል ወይም ገዢ ትርክት ለማምጣት እየሰራን እንገኛለን። ከዚህ በተጨማሪ በእምነት ተቋማት ውስጥ ጣልቃ ላለመግባት የተወሰኑ ውሳኔዎች፣ የእምነት ተቋማትን የተናጋ አንድነት ለመመለስ የተደረገው ትግል፣ ለእምነት ተቋማት በሕግ እውቅና ለመስጠት የተሰራው ስራ በዘርፉ የነበሩ ክፍተቶችን የሚጠግን ነው። ለዘመናት ሲጠየቅ የነበረውን ፍትሐዊ ተጠቃሚነት ለመመለስ የተከተልነው መንገድ ችግሩን ከስሩ መፍታት ነው። ድህነትን እስካልፈታን ድረስ ፍትሐዊ በሆነ መንገድ የምንካፈለው ራሱን ድህነትን ይሆናል። የድህነት ጣጣ ደግሞ ለኢኮኖሚ ብቻ ሳይሆን ለፖለቲካ፣ ማህበራዊ፣ ሀገረ መንግስታዊ፣ ዲፕሎማሲያዊ ጣጣዎች የሚዳርግ ነው። የድህነት አዙሪት ካልተሰበረ በቀር አይለቅም። በመሆኑም ግባችንን ብልጽግና አድርገናል። መንገዳችንንም ደግሞ መደመር ነው። በመደመር እሳቤ ያሉትን ጸጋዎች፣ ሀብቶች፣ ባህሎች፣ እሴቶች፣ አቅሞች ደምረን ታላቅ አገራዊ አቅም እንፈጥራለን። በየግል ልንፈታቸው የማንችላቸው ችግሮች በጋራ ለመፍታት የሚያስችል ኃይል እንገነባለን። ይህንን የተደመረ አቅምና ኃይል በመጠቀምም ብልጽግናን ለማረጋገጥ እንሰራለን። ሀገር በቀል የኢኮኖሚ ማሻሻያ እቅድ፣ የማክሮ ኢኮኖሚ ማሻሻያ፣ የምግብ ሉዓላዊነትን ለማስከበር የምንሰራው ስራ፣ ገቢ ምርቶችን በሀገር ውስጥ ምርት ለመተካት የምናደርገው ትግል፣ ዓመቱን ሙሉ በማምረት ያመጣነውን የግብርና ባህል ለውጥ፣ በየክልሉ የተካሄዱ የቱሪዝም መዳረሻ ልማቶች፣ የሌማት ትሩፋቶች፣ አረንጓዴ አሻራ፣ የመሰረተ ልማት መስፋፋት፣ በተለያየ ዘርፎች የምናደርጋቸው ሪፎርሞች ሁሉ ለዚህ ፖሊሲያችን ውጤቶች ናቸው። በአንድ በኩል ከድህነት በመውጣት ወደ ብልጽግና የምናደርገው ጉዞ እናሳምራለን። በሌላ በኩል ደግሞ በፖሊሲ፣ በሕግ፣ በአሰራር፣ በአስተሳሰብና በአወቃቀር የነበሩ ችግሮችን እናርማለን። በዚህም ፍትሐዊ የሕዝቦችን ተጠቃሚነት ለማስፈን እየሰራን እንገኛለን። የምናካፍለው ነገር ትልቅ ካላደረግነው በክፍፍሉ ወቅት ምንም ያህል ፍትሐዊ ብንሆን የምንካፈለው ግን እዚህ ግባ የማይባል ወይም ምንም ነው። ስለሆነም በአንድ በኩል የምንካፈለውን ሀገራዊ ሀብት ማሳደግ፣ በሌላ በኩል የዚህን ሀገራዊ ሀብት ስርጭት በፍትሐዊነት ማስተዳደር የብልጽግና መርህ ነው። የተጓዝንበት ጎዳና ከተነሳንበት አንጻር ከታየ ረዥም ነው። ከምንደርስበት ግብ አንጻር ሲታይ ግን ገና ብዙ ይቀረናል። ኢትዮጵያ በአፍሪካ ትልቅ ኢኮኖሚ ካላቸው ቀዳሚ 2 ሀገራት መካከል አንዷ መሆን ይገባታል። በምግብ ራሳችንን መቻል አለብን። ከመቻልም አልፈን ሌሎችን መርዳት ይገባናል። ከጥቂት 10 ዓመታት በኋላ ኢትዮጵያ በኢኮኖሚ ብልጽግናቸው ከሚጠቀሱ የዓለም ሀገሮች አንዷ መሆን ይኖርባታል። በዋና ዋና ጉዳዮቻችን ላይ ተስማምተን ወይም የምንስማማበትን መንገድ ቀይሰን ትኩረታችን በሀገር ብልጽግና ላይ ሊሆን ያስፈልጋል። ከመንደር አጀንዳ ተላቀን በዓለም የፖለቲካና የኢኮኖሚ መድረክ ኢትዮጵያ የሚገባትን የመሪነት ሚና መጫወት ይኖርባታል። ለዚህ ደግሞ የጸጥታ ችግሮች መፈታት አለባቸው። ችግሮቹ በለመድነው የመጠፋፋትና የአብዮት መንገድ የመጓዝ አባዜ በተጠናወታቸው አካላት የተፈጠሩ እና ኢትዮጵያን ማንሰራራት እንደ ስጋት የሚቆጥሩ አካላት የሚደገፍ ነው። ብልጽግና አብዮት ሳይሆን የነበረን አፍርሶ አዲስ መትከል ሳይሆን ከዚህ በፊት በተደጋጋሚ በሀገራችን ተሞክሮ የወደቅንበትን እና ወደ ኋላ ያስቀረንን መንገድ ሳይሆን የጀመርነውን የሪፎርም መንገድ ነው። ይህ ደግሞ የነበሩ በጎ ጎኖችን በማጠናከር ችግሮችን በማረም ላይ የተመሰረተ መንገድ ነው። ገፊነትና ቆርጦ መጣልን ሳይሆን
አቃፊነትን የሚያበረታታ ጊዜ የሚጠይቅና እስካሁን ሀገራችን ያልሞከረችውን አድካሚ አዲስ መንገድና አካሄድ የሚከተል ነው። የገጠሙን ችግሮች ከዕለት ዕለት እያዳከምናቸውና እየከሰሙ በመሄድ ላይ ይገኛሉ። ዛሬ ትናንት የነበርንበት ችግር ውስጥ አይደለንም። በሁሉም ዘርፍ እያስመዘገብን ላለው ስኬት ሰላም ወዳዱ ህዝባችንም የመንገዳችንን አዋጭነት በየጊዜው እየተረዳ ለሁለንተናዊ ሰላም እና እድገት እያደረገ ላለው ተሳትፎ በፓርቲያችን ስም ምስጋና ለማቅረብ እፈልጋለሁ። እንደኛ ላለ ሀገር በጦርነት፣ በድህነት፣ በኋላ ቀርነት፣ በጥቅሉ በሰው ሰራሽና የተፈጥሮ አደጋዎች በሁለንተናዊ ጉስቁልና ተዳርገን ለኖርን ህዝቦች በእጅጉ የሚያስፈልጉን ድህነትን ለማሸነፍ የሚውሉ የምርት መሳሪያዎች እንጂ እርስ በርስ ግጭት ማባባሻነት የሚውሉ ጠመንጃዎች አይደሉም። በትከሻችንም ላይ ቦታ ሊያገኙ አይገባም በሚል ቁርጠኝነት ቀድሞ ከነበረን ኋላ ቀር ልማድና አስተሳሰብን መፋታት ይገባናል። የእኛን ችግር የነበርንበትን አድካሚ ውጣ ውረድና አስቀያሚ የፖለቲካ ባህል ከእንግዲህ ልጆቻችን ማየት ያለባቸው ከሙዚየሞችና ከታሪክ መጻሕፍት ብቻ መሆን ይገባል። በአካል የትም ቢሆን የትም ቦታ ሊያገኟቸው አይገባም። ይህንን ለማሳካት ደግሞ እኛ ብልጽግናዎች ከደጋፊዎቻችንና አጋር አካላት ጋር ለዓይናችን እረፍት፣ ለወገባችን አልጋ፣ ለአንገታችን ትራስ፣ ለክንዳችን መከዳ ሳንጠይቅ ሌት ተቀን እንደምንሰራ በዚህ አጋጣሚ ለማረጋገጥ እፈልጋለሁ። አጋጣሚውን በመጠቀም ይህን ፕሮግራም ላዘጋጁ የፓርቲያችን አመራሮችና አባላት ምስጋናዬን ለማቅረብ እፈልጋለሁ። የሀሳብ ልዕልና ለሁለንተናዊ ብልጽግና። አመሰግናለሁ።